ክብር አይወድልሽም እንዳትመጭ። ቀኑ እንደሆነ ምንድን ነበር? አምስተኛ አንቨርሰሪያችን እኮ ነው። በቃ ችግር የለም እንሄዳለን። የትም አልሄድም። አንዴ እስኪ አለቃ ይደውል። አለቃ ደወለ ብለሽ አንቺም እዚሁ ህገወጥ ንግድ ጀመርሽ። ሰላም ሰላም ቪዲዮ ቻናል ቤተሰቦች አላችሁ አለን እኛ በሰላም መተናል። እንግዲህ ለዚህ ቻናል አዲስ የሆነ ካለ ቶሎ ይቀላቀለን። የሚያዝናኑ ነገሮችን እንደዚሁ እየተዝናናንባችሁ የሚያነጋግሩ ነገሮችን እንደዚሁ እየተነጋገር ሀሳብ ሼር እየተደራረግን ቤተሰባዊነትንም እያጠናከርን መጀመሪያ ግን ምን ያስፈልጋል መሰላችሁ? ቻናሉ አሁን ተቀላቀሉ። ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየት ያለው ኮሜንት ማድረግ ይችላል። ቪዲዮ ሲመቻችሁ ደግሞ ላይክ ማድረግ እንዳትረሱ። ሀሳብ አስተያየት ኮሜንት ስለምታደርጉኝ ሰዎች ከልብ በጣም አመሰግናለሁ። አሁንም ሀሳባችሁ አይለይ። ቪዲዮውን ደግሞ ካያችሁ በኋላ ላይክ ማድረጋችሁንም እንዳትረሱ። ሀሳባችሁንም አሁንም ግልጽ አድርጉ። በዛሬው ቪዲዮአችን ምን ተዘጋጅቷል? ጎበዝ በርቱ። ሳኔ መጣቻ። አሁንማ ሳኔ ብቅ ብላለች። ለህፃኑም ጭምር ነው ይመስለኛል። አሁንማ ቤት ለቤት መምጣት ሳይጀምር አይቀርም። ብሬ የምሬን ነው የምላችሁ። የትምህርት ጉዳይ እጅግ በጣም አሳሳቢ ደረጃ ላይ እየደረስን ይመስለኛል። ለነገሩ አንድ ወቅት እኛም አድርጎን ነበር። አሸዋ አፈር አላስንም እንጂ አድርጎናል። የምር የደሞዝ ቀን 15ኛ ላይ አምጣልኝ ስትል ከፋኝ እንደገና መረረኝ ይበለው እንደው ከፋኝ እንደገና መረረኝ ዴሊቨር ብሎ ነገር አይሰራም። ከ1 እስከ 4 ላለ ብቻ ነው። ካልሆነ ሊፍት አስገጥም። በቃ ቴካዌ ዴሊቨር ምናምን አያስፈልግም። አስቤዛን አንድ የገዝተ ነው የምትገባው። 15ኛ ፎቅ ሲሆን ሊፍት ኖሮትም አያዋጣም። የምር ኢትዮጵያን ማም የለም አብዛኞቻችሁ እኛን አይወክልም። ግን ያው አብዛኞቻችን ኢትዮጵያ ውስጥ እንግዲህ እንደዚህ አይነት አስተዳደግ ነው አብዛኞቻችን ያደግነው። ያው አይተናል ለማለት ነው። እኛ አይተናል ምንም ማድረግ አንችልም። ግን ለማንኛውም እቺ ካልቸር ግን በነገራችን ላይ መጥፋት የለባትም። በተለይ ለአሁኑ ትውልድ መጥፋት የለበትም። ያው እንግዲህ በተቻለን አቅም ተተኪ እያፈራን ብንሄድ ለማዘሮች አሳዩዋቸው። በሰላም ማለት ንፋስ ከሆነ ማራገቡ ለምን አስፈልገው? ወይኔ የዚች ይብዛለሁ። Зачем? ራይና እንዳትወጣ የምር ያሳቅቃል። ለማንኛውም ጥንቃቄ አድርጉ ቢቻላችሁ። እንግዲህ ያው ወላጆች ታደርጉ ባያዩት እንግዲህ አሪፍ ነው ብዬ አስባለሁ። እንደዚህ
አይ ለጭዌ ነው ይገባናል። ለጨዋታ ነው በስልክ ስንለካው ልክ ነበር፣ ያው አልሆነልንም። በስልክ ስንለካው ግን ትክክል ነበር። ማሪ በቃ ኳስ አለ 5 ሰዓት ላይ እኔ ሊወጣ ነው። ኳስ ታያለሽ? አይ በቃ ጥሩ። እኔ ይሄንን ወልውዬ ስጨርስ አብሲቱን እጥለዋለሁ። እንዴ አብሲቱን ምን ፈልገዋለሁ? ማሪ ለምን ትጥለዋለህ? ማሪ በቃ ሂጂ አንቺ ሂጂ። እኔ ሽቴን ጣል አድርጌ ወሸቅ አድርጌ ወይ ምጣዱ ከሰማ ምንድነው ከሰማ? ማሪ ከምጣድ ጋር ማውራት ጀመርክ እንዴ? ምጣዱ ከሰማ ወይ ማሪ በቃ ዝም በይና አንቺ ሂጂ። በቃ ዝም ብዬ ልጆቹን ቀዝነዋል። እኔ አጸዳለሁ። እንዴት ልግባባ? በቃ ልጆቹ ቀዝነዋል። ጥርግርግር አድርገሽ ቅዘናቸው። በእናትህ ማየት አልፈልግም። I don't want to see any ቅዘን when I come back to this home። ያምሃል በለው። በቃ ሂጂ አንቺ። ያምሃል በለው ዛሬ እንቀንቀው። ተቀያይረን ብናየው አሪፍ ነበር። አንዳንዴ ያው ወጣ ብላችሁ ኳሲው ተቀላቀሉ። አብሲቱን ግን እኛ አንጥልም። አብሲቱን አንጥለውም፣ የምር አንጥለውም። ሰላም አሉ ማማ። እግዚአብሔር ይመስገን። እናቴ ስትልሽ 7 ሰዓት መጠሽ ጸበል ቅመሽ ነው። እሺ ግን በሽሮ ነው። የምን ሽሮ? ክኩሳ ክኩማ ለእንግዳ ነው ተብሏን። እዚህ በልቶ ማይጠግቡ ጎረቤቶች በሽሮ ነው ብላለች። ለሽሮማ ከቤት ያጥቻለሁ እንዴ? ከቤት ያልበላም። ለዚያውም ላንቺ እንጀራም ጨምረሽ ይዘሽ ነኝ ተባልሽ። አልመጣም። ሽሮ እነዚህ አንተ ምን ያልበላ ክብር አይወድልሽም። እንዳትመጭ እንዳትመጭ። መጀመሪያም እንደተጠራ አልተፈለገች። ይሄ የድሮ ታሪክ ነው ሲመስለኝ፣ አሁን ላይ የለም። ይበቃሻል። ወይኔ ተበላ። አረፈን አባት እንግዲህ እንዳትመጪ ብራዘር። የዘይቱን ጨምረ ብትሰጥ ይሻል ነበር። ተገኝታል። አሁን ተገኘ። የሚገርመው ነገር ግን እኔ እንጃ የበላው አይመስለኝም። የምር የበላ አይመስለኝም። እንዴት ይበላል? ተሳቀህ እንደዚህ ዋሽ ተመደ እንዴት ይበላል? ብትበላም አይወርድም። አሳዛኝ ነው። አንዳንዴ አተርፍ ባይ እንዲህ ነው እንግዲህ ሲጎልበት። ኧረ ብራዘር ቴክኖሎጂ ይመችህ። አንተ የማብራት ወጪ የለብህም። ሴት ለሚወደው ገለጽ ላክለት። እንዲህ ነው የሚያደርገን ብዬ ብቋጨው ነው የሚሻለኝ የምር። ይሄ ለሁሉም ያለ ነው። ለከሌ የምትሉት አይደለም። የመጀመሪያ ነግራችሁ ነገር ያላችሁ ታውቁታላችሁ፣ የሌላችሁ ግን ይገጥማችኋል። ይሄን ነገር አይቀርም። ይሄ ከብዙ ሰው ያየሁት ኤክስፒሪየንስ ነው። እንቅልፋታችሁ አምጥታችሁ ጭራሽ እንቅልፍ ማጣት ይከብዳል። እሺ ከሁለታችሁ አንዳችሁ ሁለታችሁም እዚህ ጋር ወጡ። አየ ከዛም በኋላ እስቲ ለፊት ትንሽ ጠጋበይ ወደዛ ወደ አሁን ለምሳሌ ታች ሳረጋችሁ ምናምን ይሰማል አይደል? ታች እንዳረሱት አሁን አይነን ትጨፍንልኛል። አየ ማን ይጨፍን? ይሁን ይጨፍን። እሺ ይሁን ይጨፍን። ይሰማል አይደል? እንዳረሰው ማለት ነው። እሺ ምንካን እንዳረሳ ሸካርኩ በኢየሱስ
የነካው ቦታ አለ? ሁለት ቦታ ነክተኛል። አንድ የነካውን ቦታ ንገረኝ። አንዱ እዚህ ጋር ነው። እሱ መጀመሪያ ነው። አዎ፣ ከዛ እዚህ መሃል ላይ አይደለ? እሺ፣ አንድ እንርገም። ሰላም ነኝ ወገኖች። የነካው ቦታ አለ? አዎ። የቱ ጋር? አለ ኢየሱስ ያየ ነው ኔቨር አላየም። ማርያም እውነት እና እንዴት መች ነካ? እዚህ ጋር እኔማ ነክቶኛል እኮ አፍንጫ። አዎ አፍንጫዬን አልነካህም። ታዲያ እንዴት ነካኝ? እኔ ነካኝ። ኢየሱስ ከአቅም በላይ ነው። ማጂክ ያሳብዳል። እንደዚህ አይነት ማራቶች ደሞ እኮ ይምላል እኮ ነክቶኛል ብሎ ግግም ስትልስ ወይኔ ሰው መጨረሻ በጣም ደስ ነው ስታጣፍጠውስ። ፈንዲሻው ነው መቼም ብቻውን ይጣፈጠሽ እንጂ አይመስልም ከእንጀራ ጋር አያስኬድም። የምር ለነገሩ ፈንዲሻ መስራት ይቀላል፣ የሚያባላ ከሆነ ፈንዲሻው ይቀላል። ይድፋህ እንዴ ምን ማለት ነው? ይድፋ ይማር እንኳን አትልም እንዴ? ምን አይነት ስራ ጠፍቶ እያየህ አንተ ይማርህ ብዬ ስራ ከጠፋ እንዲህ ነው ለሬሳ ሳጥን ሻጭ ይመችህ። የሚገርምኝ አሁን የሬሳ ሳጥንም ተሽጦ በቃ ሀብት ንብረት ቤት ምናምን ያፈራ ሰው አይጠፋም፣ እርግጠኛ ነኝ። ቀኑን ረስተኸው ነው? ምንድን ነበር? አምስተኛ ዓመት አንቨርሰሪያችን እኮ ነው። በቃ ችግር የለውም እንሄዳለን። የትም አልሄድም ዛሬ። ቆይ አንዴ እስኪ አለቃ ይደውል። አለው እዚሁ ቀጠና 7 እዚህ አካባቢ ምንም አይነት ህገወጥ ነጋዴ የለም። እኔ ቀጠና 6 ከእንግዲህ አልሰራም። በቃ ቀይሩኝ፣ ያለበለዚያ ይሄው ክብሬንም ይሄው ማዕረጌንም። የእውነቴን ነው የምልህ፣ እዛ አልሰራም ከእንግዲህ። አይደለ ጠዋት 2 ሰዓት ተነስቼ ሳሯርጦ ምንም ልደርስበት አልቻልኩም። ጭራሽ 2 ኩርቱ ፌስታል ሙሉ የያዘው ልብስ መንገድ ላይ ያሯሯጥኩትን የጨረሰው ሽጦ ዩአን ቦንድ ዩአን እዚህ አካባቢ ምንም አይነት ህገወጥ ነጋዴ የለም። ምን አይነት ሰው ጋር ነው የገጠምኩት? እንደው ለዛሬ እንኳን መሆን አይችልም። ለደስታ ይቀር እንኳን መሆን አልቻለም። እጭበት ራስሽን አቀስቅሽ ግድ ነው። ለዛሬ እንኳን አትሆንም። ለደስታ ይቀር እንኳን መሆን አልቻልክም። እና ምን ላድርግ? አለቃ ደወለ ብለሽ አንቺም እዚሁ ህገወጥ ንግድ ጀመርሽ። በይ እዛው እንኖራለን። ቻጋስን ይዘልም ነው እንዲህ ነው እንጂ የማይራራልሽ ነገር ከሆነ ይሄ ነው ትክክለኛ ፌር ነው። አይ ፌር ነው፣ ያስኬዳል። የምር አስባችሁታል። ግን ለራሳችሁ የማይራራ ከሆነ የማይሰማው ሰውዬ አርጎ ነው በየቀኑ እየመጣው አልሰማሁም ማለት አይከብድም። ካልሰማው አሪማ ጥንቱ ይረፍ። እኔም እዚህ ጋር ደረሰ ፎቶ ለሸማቾች ኩፖን አውጥተን አብረን የተነሳነው ፎቶ። ስኳር የለም ሲሉት እኮ ነው ስኳሩ ተነስቶ ነው ድፍት ያለ የኔ አባት። አሁን ተነስተህ ባያት አደረሷል። ስኳር በስኳር ሆናለች። አረ ኩጃጁ ላወሮታል። ኩጃጁ እያራገፈ ነው ነው ይሄ ያለው ለያርገው በቃ አሁን ደግሞ ለብሶ ይብቃና በጸበል ጻድቅ እንቀመስ። አይ ቆይ ትንሽ እርሜል ላውጣ። አይ እንግዲህ ምን ነው እኔ እንኳን ሚስቱ እያለሁ እንዳንተ አላሽቃበጥኩም። የምን ያዙኝ ልቀቁኝ። ራስሽ ደፍተሽ እንዴት ታሽቃብጫለሽ? አቤት አይ ጸበል ጻድቁ እንዴት ነው? አሪፍ ነው ወይ? ድግሱ እንዴት ይሄደ ነው? ማነው ከያዘው? እኔ ለቅሶ በቁሞ ኬተሪ አቃቹ ሌቦች
አሁንማ ምኑን ሰርጉን ብትሉ ለቅሶውን ብትሉ ያው እንግዲህ ኬተሪንግ በጣም እንጃ ቤት ውስጥ መሰራት በቃ ኦልሞስት ቆሟል ማለት ትችላላችሁ። በተለይ ለሴቶች እንግዲህ ያው ትልቅ ስጦታ ነው ሲመስለኝ። ዘንድሮ እኮ ለቅሶና ሰርጉ መለየት ተስኖናል። የምሬ ነው የምላችሁ። ይሁን ብቻ ይሁን፣ የምንበላው አንጣ መተን ምናምን የምንበላው አንጣ እንጂ ለዛሬ ያዘጋጀሁላችሁ ይህን ይመስል ነበረ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰራ ያገናኘን። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ስለምትሰጡኝ ሰዎች በጣም ከልብ አመሰግናለሁ። አሁንም ሀሳባችሁን ሼር ማድረግ እንዳትረሱ። ቪዲዮ ላይክ እያደረጋችሁ ቀጣይ ቪዲዮዎችን እንድትመለከቱ እየጋበዝኳችሁ እኔ በዚሁ ሰናበታችኋለሁ። ቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ባባይ